ጋይስ እንዴት ናችሁ? እስቲ ዛሬ የምናወራው አንድ በጣም ወሳኝ ስለሆነ ጉዳይ ወይም ሁሉንም ሰው ስለሚመለከት ጉዳይ ነው። በህይወታችን ላይ እጅግ በጣም ከፍተኛ ለውጥ ሊያመጣ ስለሚችል ጉዳይ ነው የዛሬ ርዕሴ። ይሄም ምንድነው? ትኩረት ይባላል። አንዳንዱ ጤነኛ ይሆናል፣ አንዳንዱ በበሽታ፣ አንዳንዱ በመትረፍረፍ፣ አንዳንዱ በእጥረት፣ አንዳንዱ የሚፈልገውን ህይወት ይኖራል፣ አንዳንዱ የማይፈልገውን አይነት ህይወት ይኖራል። የዚህ ሁሉ ምክንያት የሚሆነው ትኩረት የሚባለው ነገር ነው። ስለዚህ ዓለም ላይ እጅግ በጣም ውዱ ነገር የፈለጋችሁትን አይነት ገንዘብ ወይም የፈለገው ነገር የሚመጣው በትኩረታችን ምክንያት ነው። አንዳንዶቹ የሚፈልጉትን አይነት ህይወት የሚኖሩት እኛ የምናስበውን አይነት ህይወት እየኖሩ ያሉት በትኩረታቸው ምክንያት ነው። ትኩረታቸውን እነሱ ለሚፈልጉት ዓላማ፣ እነሱ ለሚፈልጉት ህይወትና ያንን ነገር ለማሳካት የሚያስፈልጋቸው ነገር ላይ ብቻ ነው ትኩረታቸው። ለምሳሌ ስለ ገንዘብ ማግኘት አለብኝ ብለው ካሰቡ ገንዘቡን የሚያስገኝላቸው እውቀት ላይ፣ ገንዘቡ የሚያስገኘው ሁኔታዎችን በመፈለግና እዛ ነገር ላይ ብቻ ትኩረታቸውን በማድረግ ነው። የትኩረት መበታተን የለም። እስቲ ህይወታችንን ወደኋላ ዞር ብለን እንይ። በትምህርት ቤት ይሆናል፣ በስራ ቦታ፣ አሁንም ድረስ እስቲ ህይወታችንን አንዳንዴ ቁጭ ብለን እንገምግመው፣ ራሳችንን እንየው። በጣም ብዙ የትኩረት መበታተኖች በህይወታችን አሉ። መዝናኛ ብለን እኛ የምናስባቸው ወይም ዓለም እየፎገረን ያለው ትኩረት እንድናደርግባቸው ስለፈለጉ ነው። ስለ እውነት ያ ነገር ያዝናናናል ወይ? መዝናናትስ ምንድን ነው? እነዛ ነገሮች ደጋግሞ ስለተነገሩን እኮ ነው እያደረግናቸው ያሉት። ለምሳሌ ፊልም፣ ዘፈን፣ እግር ኳስ የተለያዩ ዘርፎች ናቸው እኛ ያዝናኑናል ብለን የምናስባቸው ወይም የተነገሩን። ግን ስለ እውነት ምን ያክሎቻችን እየተዝናናንበት ነው? የምር ጠልቀን አይተናቸዋል? አንድ ለምሳሌ እንዝናናበታለን ብለን እኮ የምናስበው ነገር አንድ ብቻ አይደለም። ለምሳሌ ፊልም ያዝናናናል፣ ሲደብረን ፊልም እናያለን። ከዛ ዘፈኑ፣ ከዛ ከጓደኛችን ጋር ይሄ ቀልድ ጨዋታ ያለበት ቦታ እንገኛለን። ከዛ እግር ኳሱ አለ። በጣም ብዙ ነገር ነው በአንድ ትኩረታችንን የሚወስደው። አንዱን ነገር ብቻ አድርገን ብንተው መልካም ነው። ግን ከአንደኛው ወደ አንደኛው፣ ከአንደኛው ወደ አንደኛው፣ ከአንደኛው ወደ አንደኛው፣ ከአንደኛው ወደ አንደኛው እየዘለልን ነው ያለነው። አዝናንቶኛል ወይም እውነት ተዝናንቼበታለሁ ወይ የሚለውን ጥያቄ ሳንመልስ የምር ተደስተናል ወይ፣ የምር ከዛ ነገር የምንፈልገውን ነገር አግኝተናል ወይ ብለን ሳንጠይቅ ድጋሚ ወደ ሌላ ዙር እንሄዳለን። በዘፈኑ የምር ተዝናንቻለሁ፣ የምር ውስጤ ከነበረው ጫጫታ አርፏል የሚለውን ጥያቄ ጠይቀን መልስ ሳናገኝ ነው ወደ ሌላው አሁንም እየዘለልን ያለነው። ስለዚህ እጅግ በጣም ውዱ ነገር ትኩረት ነው። ለምሳሌ ጠዋት ላይ ከእንቅልፋችን ገና ስንነሳ ሜንስትሪም ሚዲያው ይሁን ሶሻል ሚዲያው ይሁን ብቻ ሁሉም ሰው ትኩረት ይፈልጋል። ምን ያክል ዋጋችን
ትኩረታችን ላይ እንደሆነ እና ምንም ያክል ብር ቢሰጠን ሚዛን ላይ ሁለቱም ብናስቀምጣቸው ሊገናኙ የማይችሉ ነገሮች ናቸው። ምክንያቱም ብናገኘው እናጠፋዋለን። አሁን ዓለማችን ላይ አሉ የሚባሉ ወይም በገንዘቡ ሊሆን ይችላል በእውቅናው ጣራ ላይ የደረሱት ትኩረታቸውን እዛ ነገር ላይ ብቻ ስላደረጉ ነው። እኛ ትኩረት የለንም። ራሳችን ማሳካት የምንፈልገው፣ ራሳችን መሆን የምንፈልገው፣ ራሳችን ይህን ነገር ማድረግ አለብኝ የምንለው ነገር ስለሌለ ነው። አሁን በጸጸት ሊሆን ይችላል፣ ተስፋ በመቁረጥ ውስጥ ሊሆን ይችላል እና የምንፈልገውን አይነት ህይወት ማሳካት ነበረብኝ ብለን ራሳችንን የምንወቅሰው ትኩረታችን መበታተኑን ስላልመዘንን ነው፣ ልብ ብለን ስላላየነው ነው። አሁን የምገኝበት ህይወት ከምንድን ነው የመጣው? እንዴት ነው አሁን የምኖረውን ህይወት ልኖረው የቻልኩት? ከየት ነው የመጣው? ይሄ ትኩረት መበታተን ነው። በፊት ስንማር ልጆች አንደኛና ሁለተኛ የደረጃ ተማሪዎች ትኩረታቸው ላይብረሪ መጽሐፍ ማንበብ፣ ክላስ ውስጥ መምህር የሚላቸው መከታተል ነው። እኛ ግን እና የአብዛኛዎቻችን ሰዎች ባህሪ የትኩረት መበታተን ነው። መምህር ሲል አንሰማም። እርስ በርስ ወረቀት ላይ የሆነ ጽሑፍ እየጻፍን ትኩረታችንን ለማይጠቅመን ነገር ነው ስናውል የነበረው። ከዛ ደግሞ መለስ ብለን ቤት ስንሄድ ጨዋታው ነው፣ ፊልሙ ነው። ምን ያክል የትኩረት መበታተን እንዳለ በህይወታችን የሚገርም ነው። እኛ እረፍት ያገኘን ይመስላል፣ እኛ የተደሰትን ይመስላል፣ ግን አልተደሰትንም። ያረፍን ይመስላል፣ ግን አላረፍንም። ምንድነው? የአእምሮአችን ጫጫታ ነው። ከራሳችን ጋር መሆንን ስለምንፈራ፣ ራሳችንን መገምገም ስለምንፈራ ትኩረታችን ይበታተናል። አሁን ትልቅ ሆኖ ራሱ ሰው ልጅ ያ ሁላ ስቴጅ አልፎ ያንን ሁሉ ደረጃ አልፎ ራሱ አሁንም የትኩረት መበታተን አለ። ስለ አእምሮ አሰራር በደንብ የሚያውቁ ሰዎች፣ ስለ አእምሮ አሰራር የተረዱ ሰዎች ሶሻል ሚዲያውን በመጠቀም ሚኒስትሪ ሚዲያውን በመጠቀም ትኩረታችንን ይበትኑታል። ትኩረታችንን ከኛ ይልቅ እነሱ ለማሳካት የፈለጉትን ነገር እኛን እንደጠቀሙ በማስመሰል ለኛ ዋጋ እንደሚጨምሩ፣ ለኛ ህይወት መሻሻል ግብአት የሚሆን ነገር ይዘው እንደመጡ በማስመሰል ይሸውዱናል። እንደዛ የሚያደርጉ ጥቂት ሰዎች ይኖራሉ። በተለይ ሰልፍ ዴቨሎፕመንት ላይ የሚሰሩ ሶሻል ሚዲያ እንዴት እንደሚሰራ የሚያስተምሩ በጣም ጥቂት ናቸው። ግን አብዛኞቹ የኛን ትኩረት ተጠቅመው እነሱ የሚፈልጉትን ህይወት ለመኖር ነው ትሪክ እያደረጉ ነው ያሉት። ስለዚህ ይህን ነገር ማስተዋል ያስፈልጋል። ይህንን ነገር ልብ ልንለው ይገባል። የምር ትኩረት የት ነው? ምንድን ነው እያደረግኩት ያለሁት የሚለው ነገር መጠየቅ አለብን። ስለዚህ ይሄ ምን ያክል ትኩረት አስፈላጊ ነገር እንደሆነ፣ ምን ያክሎቻችን የትኩረት መበታተን ውስጥ እንዳለን ማሳያ ነው። እኛ እድለኞች ናቸው፣ እኛ ተመርጠው ነው ብለን የምናስባቸው ሰዎች እንደዛ አይደለም። ተመርጠው አይደለም፣ እድለኛ ሆነው አይደለም። በጣም ለፍተው በጣም ትኩረታቸውን ለሚፈልጉት ነገር ብቻ ስላደረጉ ነው። የትኩረት መበታተናቸውን ስለተቆጣጠሩት ነው። ትኩረታቸውን የሚበትነውን ነገር ወይም ትኩረታቸውን የሚሰርቀውን ነገር አቁመውታል። ለምሳሌ ቴሌቪዥን ማየት ሊሆን ይችላል። ለምሳሌ ከጓደኛ ጋር መገናኘት፣ ስፔሻሊ ደግሞ በተለይ
የህይወት ዓላማው ግዙፍ ወይም ትልቅ የህይወት ዓላማ ከሌለው ጓደኛ ጋር አለመገናኘት ሊሆን ይችላል። ሶሻል ሚዲያን ለብዙ ሰዓት አለመጠቀም ሊሆን ይችላል። የምጠቀሙት ግን ለራሳቸው ዓላማ የሚያገለግላቸውን የሚጠቅማቸውን ሶሻል ሚዲያ መጠቀም ብቻ ይሆናል። ትኩረታቸው ምንድነው? አንድና አንድ ነገር ላይ ብቻ ነው። ይህም ስል ምሉ ናቸው ማለት አይደለም፣ ግን ከ20% ያነሰ ጊዜያቸው ነው ለመዝናናት የሚጠቀሙት። የሚዝናኑት በስራቸው ነው። የሚዝናኑት በሚያደርጉት ነገር ነው። የሚዝናኑት በሚከውኑት ነገር ነው። ስለዚህ አብዛኞቻችን እየተሸወድን ነው። አብዛኞቻችን የተቀማ ትኩረት ስለነበረን ነው አሁን የማንፈልገውን ህይወት እየኖርን ያለ ነው። የተቀማ ህይወት፣ የተቀሙ ቀናቶች፣ የተቀሙ ደቂቃ፣ የተቀሙ ሰዓታት፣ የተቀሙ አመታት፣ እነዚህ ሁሉ ተደማምሮ ነው ከ10 ዓመት በኋላ ከ5 ዓመት በኋላ ራሳችንን የማንፈልገው ህይወት ውስጥ የምናገኘው። ራሳችንን ማግኘት ከነበረብን ቦታ ዝቅተኛ ኢኮኖሚ ደረጃ ውስጥ የምናገኘው ትኩረታችን ስለተበታተነ ነው። ትኩረታችንን ለማይጠቅመን ለማያስፈልገን ነገር ስላደረግን ነው። ስለዚህ ዓለማችን ውዱ ነገር ዳይመንድ አይደለም፣ ወርቅ አይደለም፣ በሚሊዮን ብር የሚቆጠረው መኪና አይደለም፣ ትኩረታችን ነው። አይናችን፣ ከአንደበታችን የሚወጣው ቃል፣ በጆሮአችን የምንሰማው፣ እነዚህ ሁሉ የትኩረታችን ማሳያ፣ ትኩረታችን ምን ላይ እንደሆነ ያሳያል። የምንሰማው መረጃ ወይም የምንከታተለው ተጽዕኖ ፈጣሪ ሰው ወይም የምንወደው የምናደንቀው ሰው ትኩረታችን ምን ላይ እንደሆነ ማሳያ ነው። ስልካችን ላይ ያሉ ቪዲዮዎች፣ ያሉ ኦዲዮዎች፣ ሌት ተቀን የምናደርጋቸው እነዚህ ሁሉ ነገሮች ትኩረታችን ምን ላይ እንደሆነ ነው የሚያሳይ። አሁን ያለንበት ሁኔታ ትናንትና ትኩረታችን ምን ላይ እንዳለ ማሳያ ነው። ምን ያክል ትኩረታችን ተሰርቆ እንደነበር፣ ምን ያክል የተበታተነ ትኩረት እንደነበረን ማሳያ ነው። ስለዚህ አሁን ትኩረታችንን በማስተካከል ከራሳችን ጋር ያለን ግንኙነት በማስተካከል ስለ ገንዘብ ያለን እሳቤ በማስተካከል ገንዘብ ላይ ያለን ትኩረት አስተካከልም ማለት ነው። ስለዚህ ትኩረታችንን ማስተካከል አለብን። ከራሳችን ጋር ያለንን ግንኙነት ማስተካከል አለብን። ይሄ ማለት ምንድነው? ወደ ውስጣችን የሚገባው መረጃ፣ የምናገኛቸው ጓደኛዎች፣ የምናገኛቸው መጽሐፎች፣ እነዚህ ሁሉ ትኩረታችንን ያሳያል። ትኩረታችን ምንድነው መሆን ያለበት? ማሳካት የምንፈልጋቸው ነገሮች በመንፈሳዊ ህይወት ሊሆን ይችላል፣ በዓለማዊ ህይወት ሊሆን ይችላል። ከነዚህ ከሁለቱ ሊወጣ አይችልም። መንፈሳዊ ወይም ሁለቱን ነው ወይ ከሁለቱ አንዱን ነው። ስለዚህ ትኩረታችን ለኛ የሚጠቅም አሁን ያለንበትን ችግር ሊቀርፍ የሚችል መንፈሳዊ ችግር ሊሆን ይችላል፣ ዓለማዊ ችግር ይሆናል። ከነዚህ መፍታት የምንፈልጋቸው ችግሮች ላይ ትኩረት ማድረግ የሚጠቅመን ነው። ከኛም አልፎ ለሌላ ሰዎችም ግብአት ይሆናል። ሌሎች ሰዎችንም ማገዝ እንችላለን። ይሄ የሚያሳየን ችግር መቅረፍ ራሱ አንዱ ትኩረት ነው። ስለዚህ ትኩረታችንን እኛ ለምንፈልገው ነገር ማዋል፣ የኛን ህይወት ሊያሻሽል የሚችል ነገር ላይ ትኩረታችንን ማድረግ፣ የገንዘብ ችግር ካለብን የተሻለ ገንዘብ ከሚያገኙ ሰዎች ጋር መገናኘት፣ የተሻለ ገንዘብ ከሚሰሩ ጓደኞቻችን ጋር ግንኙነት ለመፍጠር መሞከር፣ ከኛ የተሻለ አእምሮአዊ ጥንካሬ ያላቸው ሰዎች ጋር መዋል፣ ከኛ የተሻለ የዕለት ተዕለት ልማድ ካላቸው ሰዎች ጋር መዋል፣ እኛ የምንፈልገውን አይነት ህይወት እየኖሩ ከኛ አስቀድመው እየኖሩ ያሉ ሰዎች ካሉ የእነሱን የህይወት ታሪክ ማንበብ፣ ከተቻለም ቀርቦ መጠየቅ፣ የስኬታማ ሰዎችን ታሪክ ማንበብ ራሱ ትኩረታችንን
ከማንፈልገው ነገር ወደ ምንፈልገው ነገር እንድናደርግ ያግዘናል። ስለዚህ በጣም ትኩረታችንን ልንቆጣጠረው ይገባል። ዓለም በቢሊየን ዶላር ኢንቨስት እያደረገ ያለው የኛን ትኩረት ለመስረቅ ነው እንጂ ስለ እውነት ለኛ ለመጥቀም አይደለም። የሚመስለን እኛን ሊጠቅም፣ እኛን ሊያዝናና፣ እኛን ከጭንቀታችን እረፍት ሊሰጠን ነው የሚመስለው። ግን ስለ እውነት ያንኛው አይደለም። በጣም ስማርት ስለሆኑ የአእምሮን አሰራር የሰው ልጅ አእምሮ እንዴት እንደሚሰራ ስለሚያውቁ ለራሳቸው ዓላማ ነው ያንን እያደረጉ ያሉት። ስለዚህ እንጠይቅ ራሳችንን። የምር እየተዝናናውበት ነው? የምር እየጠቀመኝ ነው ይሄ ነገር? በጣም አብዛኞቻችን ተሸውደዋል፣ እኔንም ጨምሮ። በተለይ በወጣትነት እድሜያችን በጣም ብዙ ነገሮች ትኩረታችንን ወስደዋል። እንድንፈራ የሚያደርገን ከሚፈራ ሰው ጋር ስለምንውል እኮ ነው። ትኩረታቸው ፍርሃት ላይ ስለሆነ ነው። ገንዘብን የምንፈራው እኮ ስለ ገንዘብ የሰማነው መረጃ የተሳሳተ ስለሆነ ነው። ወይም እኛ ገንዘብ ይዘው የተሳሳተ ተግባር ላይ የተሳተፉ ሰዎችን ስላየን እኮ ነው። ገንዘብ ይዘው ስንት ሰው የሚጠቅም ተግባር እየተገበሩ ያሉ ሰዎች አሉ። ገንዘባቸውን ድሃን ለመርዳት፣ የተራመን ለማብላት፣ የተጠማን ለማጠጣት እየተጠቀሙ ያሉ ሰዎች አሉ። ግን ትኩረታችን የሚሆነው ገንዘቡን ለሌላ ነገር የሚጠቀሙ ሰዎች ላይ ነው። ገንዘቡን ለመጠጣት፣ ገንዘቡን ምንድነው ይሄ ሌክዠሪ ነገር ተጠቅመው ደስተኛ እንደሆኑ የበላይነት ስሜት እንደተሰማቸው አድርገው ስሜት የሚፈጥሩ ሰዎችን ስላየን ስለ ገንዘብ ያለን አስተሳሰብ የተለያየ ሆኖ ስለ ገንዘብ ትክክለኛ ያልሆነ መረጃ ያላቸው ቤተሰብ ውስጥ የተወለደ ድሃ ቤተሰብ ውስጥ የተወለደ ድሃ አካባቢ ስር ያደገ ልጅ ስለ ገንዘብ ያለው ሐሳብ በጣም ከባድ እንደሆነ በልፋት በትጋት በመባጠጥ በመንከባለል የሚመጣ አድርጎ ነው የሚያስበው። የተሳሳተ መረጃ ስለሆነ ማለት ነው። ትኩረታችን የተሳሳተ ነገር ላይ ስለሆነ መረጃው ራሱ ምንድነው ዋላ ላይ ይገባና ትኩረታችንን ይቀይረዋል። ከባድ እንደሆነ አድርጎ ያስባል አእምሯችን። ትኩረት እጅግ በጣም ወሳኙ ነገር ነው። ስለዚህ ትኩረታችንን ከሚታየው ነገር ወደማይታየው ነገር ወደ ረቂቁ ነገር ማድረግ አለብን። አሁን እየተሸወደን ያለ ነው ዓለም አእምሯችን እየሸወደን ያለው ትኩረታችንን አሁን ባለን የገንዘብ መጠን፣ አሁን ባለን የእውቀት መጠን፣ አሁን በሚያውቀን የሰው ብዛት ላይ አሁን በሚያውቀን የሰው ልክ፣ አሁን ባለን የገንዘብ ልክ፣ አሁን ባለን የእውቀት ልክ በማሰብ ምንድነው ይወስነናል። ጠፍሮ ነው የሚይዘን። ስለዚህ ትኩረታችንን አሁን ካለንበት ነገር ውጪ ማሰብ አለብን። ትኩረታችንን የሚታየው ነገር ላይ ማድረግ የለብንም። ምክንያቱም የሚታየው ነገር ፍራሽ ጠፊ በቅጽበት ልናጣው የምንችለው ነገር ነው። ጤናንም ጨምሮ በጥቂት ነገር ልናጣው ስለምንችል ትኩረታችንን ካለን ነገር
እና ዝቅት በተለይ ያለን ነገር አነስተኛ ሲሆን ያለን ነገር የበታችነት ስሜት እንዲሰማን ከማወዳደር ራሳችንን ከሌሎች ሰዎች ጋር በማነጻጸር ራሳችንን የበታችነት ስሜት እንዲሰማን የሚያደርገን ከሆነ ከዛ ነገር ላይ ትኩረታችንን ማንሳት ያስፈልጋል። ራሳችንን ሊያሳድጉን ሊገነቡን ነጋችንን የተሻለ ሊያደርጉ የሚችሉ መረጃዎችን ነው በውስጣችን መሙላት ያለብን። ምክንያቱም መረጃዎቹ ትኩረታችን ይጠቁማሉ። ትኩረታችንን ማድረግ የፈለግነው ነገር ምን ላይ እንደሆነ ያሳያል። ስለዚህ ትኩረታችንን ማደግ ላይ፣ ትኩረታችንን መማር ላይ፣ ትኩረታችንን መሻሻል ላይ ማድረግ አለብን። እኛን ከዓላማችን ከሚያግዱን ነገሮች መቆጠብ አለብን። ኳሱ ይደርሳል። በጣም ወጣቱ ትኩረቱን እያጣ ነው። ኳሱ ይደርሳል፣ ዘፈኑ ይደርሳል፣ መጠጣቱ፣ መዝናናቱ፣ ሁሉም ነገር ይደርሳል። ራሳችንን መገንባት ላይ፣ ራሳችንን በመንፈሳዊ ህይወት ማጠንከር፣ ራሳችንን በዓለማዊ ህይወት ማጠንከር ላይ ልንጎብዝ ይገባል እና የዛሬው መልእክት ትኩረታችሁን ጠብቁ። ውዱ ነገር ትኩረት ነው፣ ሌላ ምንም አይደለም። እና ትኩረታችሁን ለሚጠቅማችሁ ነገር ለማዋል ተዘጋጁ። አመሰግናለሁ። ቤተሰብ ይሁኑ። ላይክ፣ ኮሜንት፣ ሰብስክራይብ ያድርጉ። ተመሳሳይ እንደዚህ የትምህርታዊ ቪዲዮዎችን ያገኙበታል። ቸር ቆዩኝ።